ሰላም እንዴት ናችሁልኝ? ሊሊ ነኝ። ዛሬም እንደምታዩት በአዲስ ቪዲዮ ተመልሼ መጥቻለሁኝ። በነገራችን ላይ ለዚህ ቤተሰብ አዲስ ከሆናችሁና ሊሊ ለመጀመሪያ ጊዜ የምታዩት ከሆናችሁ አቁማችሁ ሰብስክራይብ አድርጉ፣ የዚህ ቤተሰብ አባል ይሁኑ። ለማንኛውም እንዴት ናችሁልኝ? እንዴት ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደምታዩት እኛ ጋር በጣም አየሩ እየተቀየረ ነው። ፀሐይ እየወጣች ነው፣ ሞቅ እያለ ነው። እናንተ ጋር እንዴት ነው? እና ዛሬ በጣም ቆንጆ አየር ስለሆነ ማለት ነው ይህንን አየር ቤት ከምናሳልፍ ትንሽ ወጣ እንበል ብለን ወስነን ከኔ ወደ 20 ደቂቃ መንገድ የሆነ ከተማ አለ፣ ዳርምሽታት ይባላል እና ወደዛ እየሄድን ያለ ነው። ለማንኛውም ዳርምሽታት አነስ ያለች ከተማ ነች፣ የተማሪ ከተማ ነች። ዩኒቨርሲቲ ስላለ ብዙ ተማሪዎች አሉባት። እኔም ደግሞ ወደ 6 አመት የሰራውባት ከተማ ነች እና በጣም ደስ የምትለኝ ከተማ ነች እና አክሽን ዳርምሽታት ተከፍቷል እና እዛም ሄዳለሁኝ ብዬ አስቤያለሁኝ እና ድና ያለ ነው። እና እንደምታዩት ዳርምሽታት ደርሰናል። መኪናችንን እንግዲህ ሽታት ቲያትር የሚባል አካባቢን ያቆም ነው። በስተግራ በኩል የምታዩት ደግሞ ማለት ነው ሽታት ቲያትር ይባላል። ቲያትር የሚቀርብበት ቦታ ነው እና ብዙ ሰዎች እዚህ የመቀመጫን ቦታ ስላለ ምናምን ፀሐይ ሲሆን ብዙ ሰዎች ይሰበሰባሉ እና ደስ የሚል ቦታ ነው። ዳርምሽታት ከመጣችሁ እዚህ ጋር ማየት አለባችሁ። አሁን ወደ አክሽን እየሄድን ነው። እዛም ሰው እንደማይበዛ ተስፋ አድርጋለሁ። ለማንኛውም ያለውን ነገር ለማየት ጓጉቻለሁኝ። ብዙም የተነገረለት ሱቅ ስለሆነ እስኪ አሪፍ ነገር ካገኘው ብዬ ጓጉቻለሁኝ። ያለውን ነገር አብረን እናያለን። ያው መጀመሪያ እንግዲህ ስገባ ያገኘሁት ነገር ለስራ ጠረጴዛ የሚያስፈልጉ ነገሮች ወይንም ደግሞ ዶክመንታችንን በቀላሉ ኦርጋናይዝ እንድናደርግ የሚረዱ ነገሮች ናቸው። ለምሳሌ እንደ ስቴፕላር፣ ፖስት ኢት፣ ዋይት ቦርድ፣ ማስመሪያ፣ ፕላስተር፣ ኖት መጻፊያ፣ ብሎኮች፣ እስራስ መቅረጫ እነዚህን የመሳሰሉ ነገሮች ታገኛላችሁ። ዋጋቸው በነገራችን ላይ በጣም አሪፍ ነው። ዋጋቸውን በትንሹ ለመጥቀስ ያህል ማለት ነው። አሁን ለምሳሌ ስቴፕላር በ2 ከ47 ወይንም በ3 ከ99 ታገኛላችሁ። ወይንም ደግሞ ማስመሪያዎች 59 ሳንቲም ወይንም በ89 ሳንቲም ይገኛሉ። ዋይት ቦርድ በ5 ከ79 እና ደግሞ የወረቀት መጣያ ቅርጫቱ ደግሞ በ3 ከ49 ታገኛላችሁ። ያው ሁሉንም ጠቅሼ አልችለውም፣ ግን ይሄንን ይመስላል። ከዚህም በኋላ የሄድኩበት እንግዲህ ወደ የጠረጴዛ ዲኮሬሽን ወዳለበት ሲሆን እንደምታዩት ብዙ የሻማ ማስቀመጫዎች፣ የጠረጴዛ ላይ ዲኮሮች ምናምን አሉና የሻማ ማስቀመጫዎቹ ከብዙ አይነት ነገር የተሰሩ ለምሳሌ ከሸክላ የተሰሩ፣ ከብረት የተሰሩ፣ ከሴራሚክ የተሰሩ አሉ እና ዋጋቸውም ይለያያል ግን ከ1 እስከ 2 ባሉ ውስጥ ታገኛላችሁ። የተለያየ አይነት የሻማ ማስቀመጫዎች አሉ። ከዛም የተወሰኑ የትራስ ልብሶች አየሁኝ። ቆንጆ የትራስ ልብሶች አሏቸው።
እኔ ደግሞ እችን ከእንጨት የተሰራች እንደ መደርደሪያ ነገር አግኝቼ ነበረ ለሽንት ቤት ማለት ነው። ጆሮ ጌጥ፣ ብዙ ትንንሽ ነገሮች ለጸጉር ጌጥ ምናምን ማስቀመጥበት 7 ዩሮ ከ95 ትላለች። ግን አልወሰንኩኝም። ስላልወሰንኩኝ ትቻታለሁኝ መጀመሪያ። እስኪ ሌላ ጊዜ ደግሜ ላያት እችላለሁኝ። ይሄ ደግሞ ያው ግድግዳ ላይ የሚሰቀል ፍሬም ምናምን ልታደርጉበት የምትችሉበት ነው። ወይንም ደግሞ የግድግዳ ጌጦች ዝም ብላችሁ ማስቀመጥም ትችላላችሁ። እና እንደምታዩት በጣም ርካሽ ነው። ያው 3 ከ79 ነው የሚለው። እንደምታዩት ደግሞ እዚህ ጋር የተለያየ አይነት ፍሬሞች አሉ። የግድግዳ ላይ ጌጦች፣ ሰዓቶች አሏቸው። እነዚህ ደግሞ እቃዎችን ኦርጋናይዝ ለማድረግ የምንጠቀምባቸው እንደ ከረጢት ነገሮች ናቸው። ግድግዳ ላይ ያው ጃኬት ምናምን መስቀያ አለ። እዚህ ጋር መስታወቶች፣ መብራቶች፣ የአበባ ማስቀመጫ እቃዎች ያሁን እንደ ሰርቪስ ነገር የሆነ ግን የዲኮር ነው። በጣም ነው የሚያምረው። ከባምቡስ የተሰራ ነውና በጣም የሚያምር እቃ ነው እና ዋጋውም 3 ከ99 ነው። እና የሚቀጥለው ደግሞ የሄድኩትኝ የኪችን እቃዎች ወዳሉበት ሲሆን ይሄው እንደምታዩት የተለያየ አይነት ሰርቪሶች አሉ። የእንጨት አለ፣ ይሄ ደግሞ ከእምነበረድ የተሰራ ነገር ይመስላል እና 2 እጀታም ያለው ነው። ትንሽ ከበድ ይላል እና ግን በጣም ነው የሚያምረው እና ዋጋውም 6 ከ98 ነው። ከጎኑ ደግሞ ያለው የፍሩት ማስቀመጫ አላቸው። የፍሩት ማስቀመጫውም ውድ አይደለም እንዳያችሁት። እና ከሁሉ ደግሞ ያው ልጆች ያሏችሁ በጣም ብዙ አይነት የልጆች መጫወቻ ነው ያሏቸው። በጣም ብዙ አይነት እና ደግሞ ለትምህርት ቤት የሚያስፈልጋቸው እቃዎች በቀላሉ የምታገኙበት ቦታ ነው። ከሁሉ ደግሞ ለአዲስ ቤት ወጪዎች ብዙ ነገር ልታገኙበት የምትችሉበት ሱቅ ነው። ለማንኛውም አንቺ ምን ገዛሽ ካላችሁ እንግዲህ መጨረሻ ላይ ያስኩት 2 እቃ ነው። እሱም የወረቀት መጣያ እና ደግሞ ለመኪና ለመስታወት ስፕሬይ ዘን ነበር። እንደ ጉም ነገር እንዳያደርግ የሚያደርግ ስፕሬይ አግኝቼ ይዣለሁኝ። እንግዲህ ይሄንን ያስኩትኝ ግን ሌላ ጊዜ እስኪ በሰፊው አያዋለሁኝ ብዬ ወስኛለሁኝ። ሌሎች ሰዎች የሚገፋውን ጋሪ ይዘው ማለት ነው በቃ ጋሪው ሙልት እስከሚል ድረስ ነው እቃ ተሸክሞ የወጡትኝና እኔ ግን ሂጄበት ስለማላቅ ሱቁን ለማየት ነው የሄድኩትኝ። ምን አለው የሚለውን ነገር ለማጣራት ነው የሄድኩትኝ። ስለዚህ ለመጀመሪያ ቀን ስለሆነ ማለት ነው ብዙ ነገር አላገኘሁም። ደግሜ እሄዳለሁኝ ብዬ አስባለሁኝ። ከዛም እንግዲህ እርቦን ስለነበረ ማለት ነው እዚህ ዳርምሽታት አሪፍ ደስ የሚል ቤት አለ። እሱም ግሪን ታይ ነው፣ የታይ ምግብ ነው ያላቸው። በነገራችን ላይ ዳርምሽታት ከመጣችሁ እና የታይ ምግብ የሚመቻችሁ ከሆነ እመክራችኋለሁ። አሪፍ ቤት ነው።
ውስጡ በጣም ደስ የሚል ቫይብ ነው ያለው። ኢንዱስትሪያል ስታይል ነው ያለው። መስተንግዷቸው በጣም አሪፍ ነው። ኪችኑ ደግሞ ክፍት ስለሆነ ያው ውስጥ የሚካሄደውን ነገር ማየት ትችላላችሁ። እና ብዙ ጊዜ ኪችናቸው ክፍት የሆኑ ሬስቶራንቶች ጽዳታቸው ላይ በጣም ይጠነቀቃሉና አሪፍ ነገር ነው። እና እኛም ምሳችንን በላን። ከዛ ቡናችንን ጠጥተን እንግዲህ ወደ ቤታችን ተመልሰናል በጊዜ። እና የዛሬው የዳርምሽታት ቆይታ ይህንን ይመስላል። ለማንኛውም ቪዲዮውን እስካሁን ድረስ ከተከታተላችሁ በጣም ነው ማመሰግነው። በሌላ ቪዲዮ ምን ማየት እንደምትፈልጉ እስኪ ኮሜንት ላይ ጻፉልኝ። በተረፈ በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ቆዩልኝ። ቻው ቻው።